ዛሬ ደግሞ በሌላ ፕሮጀክት ተመልሰን መተናል። የክብሪት ቀፎ ወይም ማች ቦክሷን በመጠቀም እንዴት አድርገን ሄሊኮፕተር መስራት እንደምንችል በዚህ ቪዲዮ አሁኑኑ የምንመለከት ይሆናል ማለት ነው። የምንጠቀመው ማቴሪያል በጣም ሲምፕል ነው። አሰራሩ በጣም ሲምፕል ነው። ከእናንተ የሚጠበቀው ምንም አይነት ስቴፕ ሳትዘሉ እስከ ቪዲዮ መጨረሻ ድረስ መመልከት ይሆናል ማለት ነው። ምን ማቴሪያል ተጠቅሜ እንደሰራሁትኝ ከዚሁ ፕሮጀክት ላይ ላሳያችሁ። ስዊች ኦፍ አለ እዚህ ጋር ማብሪያ ማጥፊያ፣ የክብሪት ቀፎ፣ ዲናሞ ወይም ዲሲ ሞተር፣ የእስክሪብቶ ዘንግ እዚህ ጋር አለ፣ እስክሪብቶ ቀፎ እና የመሳሰሉት ሌሎች። እዚህ ውስጥ ደግሞ ሌላ የተጠቀምኩት 3.7 ሊቲየም ባትሪ አለ። እሱንና ሌሎች ደግሞ ማቴሪያሎች አሉ። ቪዲዮውን በምንሰራበት ጊዜ አብረን የምንመለከት ይሆናል ማለት ነው። ቪዲዮውን ላይክ በማድረግ ጀምሩት። አሁኑኑ ቀጥታ ወደ አሰራሩ እንሂድና መጨረሻ ላይ ተመልሰን የምንገናኝ ይሆናል ማለት ነው። ይመቻችሁ። እንሂድ።
እንግዲህ ቤተሰብ አሰራሩን አይተን ተመልሰን መተናል። ሄሊኮፕተሯ ይቺ ነች። ስለዚህ ፍላይ ታደርጋለች አታደርግም የሚለውን ነገር እስኪ እንሞክራት፣ ቼክ እናድርጋት። እስኪ አብራችሁኝ ቆዩ። እሺ አሰራሩን አይተን ተመልሰን መተናል። ቤተሰብ አሁን እስኪ የሰራናትን ሄሊኮፕተር ቼክ እናድርጋት። ምን ትመስላለች እንቅስቃሴዋ የሚለውን ነገር አሁን ቼክ እናደርጋለን። አብራችሁን ቆዩ፣ የትም እንዳትሄዱ። የመጨረሻው ሪዛልታችን ነው። እንግዲህ እንደተመለከታችሁት ነው። በጣም ያው ለመብረር እየሞከረች ነበረ። ነገር ግን አካባቢዋ ላይ ያለው ሁኔታ አልተመቻትም እና ሳትበር ቀርታለች። እንግዲህ ቪዲዮን እንዳያችሁት ነው። ጥራት ባለውና አጠር ባለ መልኩ ጽድት ባለ መንገድ አይታችኋል፣ ተረድታችኋል፣ እያንዳንዱ ነገር ተመልክታችኋል። በቀጣይ በተሻለ ፕሮጀክት ተመልሰን እንገናኛለን። እናንተ ይህን ቻናል ሰብስክራይብ ካደረጋችሁት ማለት ነው። ካላደረጋችሁት ግን አንገናኝም፣ አታገኙኝም። ስለዚህ አሁኑኑ ሰብስክራይብ አድርጉት። ይመቻችሁ። ቻው።